ጤና ይስጥልኝ። ዛሬ በዚህ ቪዲዮ ቤት ውስጥ ባዘጋጀሁት የሲሶፕ አማካኝነት እንዴት ፈሳሽ ሳሙና ማምረት እንደሚቻል ነው ማሳያችሁ። ቪዲዮውን እስከ መጨረሻው ተከታተሉ። ኮሜንት ላይ ጥያቄ ካላችሁ ደግሞ አስቀምጡልኝ። ቤት ውስጥ ያዘጋጀሁት ኮንሰንትሬትድ ሶፕ ወይም ደግሞ ባጭሩ ሲጠራ ሲሶፕ የሚባለውን አዘጋጅቼ ፈሳሽ ሳሙና 1 ሊትር ለማምረት ነው ዛሬ በዚህ ቪዲዮ ማሳያችሁ። በመጀመሪያ ያዘጋጀነውን የሲሶፕ በዚህ መልኩ ወደ ምናዋህድበት ሳፋ ውስጥ እንጨምራለን፣ ወይም ደግሞ ባልዲ ወይም ደግሞ ሮቶም ከሆነ ሮቶ ውስጥ እንጨምራለን። እኔም አዘጋጀው 1 ሊትር ስለሆነ እቺ ሳፋ ትበቃኛለች። ስለዚህ እዚህ ሳፋ ውስጥ ያዘጋጀሁትን ኮንሰንትሬትድ ሶፕ በዚህ መልኩ ጨምራለሁኝ። ለ1 ሊትር የምጠቀመው የኮንሰንትሬትድ ሶፕ መጠን 100 ግራም ነው። ስለዚህ በዚህ በ100 ግራም 1 ሊትር ሳሙና እንዴት እንደማመርት አብረን እናያለን ማለት ነው። ዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻ ተከታተሉ። ጥያቄ ካላችሁ ደግሞ ቅድም እንዳልኩት ኮሜንት ሴክሽኑ ላይ ያላችሁን ጥያቄ ላኩልኝ። ይህንን ቪዲዮ ለሚፈልጉ ወይም ደግሞ መማር ለሚፈልጉ ሰዎች ሼር ብታደርጉ ደስ ይለኛል። እንዲሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በዚህ በመቀጠል 500 ግራም ውሃ ነው የምጠቀመው። 500 ግራም መጀመሪያ እንጨምራለሁ። አጠቃላይ 900 ግራም ውሃ ነው የምጠቀመው። ምክንያቱም 100 ግራም ኮንሰንትሬትድ ሶፕ በ90 ግራም 900 ግራም ውሃ ተጠቅሜ ነው የምሰራው ማለት ነው። እንደምታዩት ውሃውን የተወሰነ ያህል ወይም ደግሞ 500 ግራም ጨምሬ በዚህ መልኩ እያዋሃድኩት ነው። የምቀርጸው በአንድ እጄ ካሜራዬን ይዤ ስለሆነ ትንሽ ላይመቻችሁ ይችላል። ማንኛውም በቃል የምገልጸው ነገር ስለሆነ ብዙ የሚከብዳችሁ አይመስለኝም። አሁን ጨው ነው የምጨምረው። ጨው በጥቂቱ ነው የምንጨምረው። በመጀመሪያ 20 ግራም ነው የምጨምረው። 20 ግራም ጨው ጨምረና እንዲሁ አማስላለሁ ማለት ነው። ሳሙናው እየወፈረ ይሄዳል ማለት ነው በዚህ በጨው አማካይነት። ምክንያቱም ጨው ፈሳሽ ሳሙናን ከሚያወፍሩ ኬሚካሎች ውስጥ አንዱ ነው፣ ወይም ርካሹና በቀላሉ በአካባቢያችን ልናገኘው የምንችለው ነው። በዚህ መልኩ 20 ግራም ጨው ተጠቅሜ ሳሙናዬን በዚህ መልኩ አዋህዳለሁ ማለት ነው። በምናዋህድበት ጊዜ በጥቂቱ እየወፈረ ነው የሚሄደው። አሁንም ጨምራለሁ የተወሰነ ግራም 10 ግራም ጨምርና ውፍረቱን ቴስት እያደረኩ ሄዳለሁ ማለት ነው። ባንዴ ጨው አይጨመርም። ምክንያቱም ባንዴ ከጨመርን ወይም ደግሞ ሊቀጥንብን ይችላል፣ ወይም ደግሞ ሊወፍር ይችላል፣ ከመጠን በላይም ሊወፍር ይችላል። ስለዚህ ምን ጊዜም ሳሙናችንን በምንሰራበት ጊዜ ጨው በጥቂቱ እየጨመርን ነው ውፍረቱን የምንለካው ማለት ነው። ውፍረቱ የምንፈልገው ደረጃ ላይ ሲደርስ ጨው መጠቀማችንን እናቆማለን ማለት ነው። አሁን በተሻለ ደረጃ እየወፈረ መጥቷል። እንግዲህ ምን ያህል እንደሚታያችሁ ባላውቅም አሁን የተወሰነ የመወፈር ደረጃ ላይ ደርሷል። አሁን ደግሞ ውሃ እጨምርበታለሁ ማለት ነው። ቅድም 500 ግራም ውሃ ነው የተጠቀምኩት። አሁን ደግሞ 400 ግራም ውሃ ተጠቅሜ 900 ግራም
አደርሰዋለሁ ማለት ነው። የውሃውን መጠን እንደምታዩት በጣም ወፍሯል። ስለዚህ ከዚህ በኋላ ደግሞ ውሃ ነው የምጨምርበት ማለት ነው። ኦኬ ጨው እስካሁን የተጠቀምኩት 30 ግራም ነው። 30 ግራም ተጠቅሜ እንደዚህ ወፍሯል። ነገር ግን ውሃ ሲጨምርበት ደግሞ ሊቀጥን ስለሚችል እንደገና ጨውን በተወሰነ ደረጃ ውፍረቱ የምፈልገው ደረጃ ላይ እስኪደርስልኝ ድረስ ጨምራለሁ ማለት ነው። ማንኛውም ጥያቄ ቢኖራችሁ ኮሜንት ሴክሽኑ ላይ ጻፉልኝ። ይህ ሳሙና በተለይ ከዚህ በፊት ሳሙና ማምረት ላልተማራችሁ ወይም ደግሞ ስለ ሳሙና አመራረት ምንም ለማታውቁ ሰዎች በጣም ጠቃሚ ነው። በተለይ ሱቅ ላይ የሱቅ ባለቤት ለሆናችሁ ከሌላ ሰው ገዝታችሁ ለደንበኞቻችሁ ከምትሸጡ ይልቅ ራሳችሁ እንደዚህ ኮንሰንትሬትድ ሶፕ ገዝታችሁ ብታመርቱ አዋጭ ነው የሚሆነው። ምክንያቱም ይህን ሳሙና በሊትር ከ40 ብር እስከ 50 ብር ልታተርፉበት ትችላላችሁ። የተዘጋጀ ኮንሰንትሬትድ ሶፕ ስትጠቀሙ። ስለዚህ የምፈልገውን ውሃ ጨምሬያለሁኝ። ውሃውን ከጨመርኩ በኋላ እሱን ያዋህዳለሁ ማለት ነው። ተወሰነ ደረጃ ውፍረቱ እየቀጠነ ሊሄድ ይችላል። ስለዚህ ጨው በጥቂቱ መጠቀም ያስፈልጋል ማለት ነው። እንግዲህ ሄደን ይመስላል በጥቂቱ ውፍረቱ እየመጣ ነው። ኦኬ ስለዚህ ኮንሰንትሬትድ ሶፕ ከኔ ጋር መግዛት ከፈለጋችሁ የስልክ ቁጥራችሁን ኮሜንት ሴክሽኑ ላይ ጻፉ፣ ወይም በኢሜል ወይም ደግሞ በቴሌግራም ቻናል በቴሌግራም ልታገኙት ትችላላችሁ። ኮሜንት ሴክሽኑ ላይ ማንኛውንም ጥያቄ ማስቀመጥ ትችላላችሁ። በሊትር ከ50 ብር ከ40 ብር እስከ 50 ብር ታተርፉበታላችሁ። ኮንሰንትሬትድ ሶፕ ከኔ ብትገዙ ሳሙናው ደረጃውን የጠበቀ ነው። ያውን አረፋ አልወጣለትም። አረፋው ወጥቶ ሲያበቃ ውፍረቱን የምታዩ ይሆናል። እዚህ ላይ የእናንተ ሚና ዲጂታል ሚዛን ካላችሁ ውሃና ጨውን እየጨመራችሁ እንዲህ እያዋሃዳችሁ ትፈልጉት ውፍረት ላይ ሲደርስ በከርናችሁ በማስቀመጥ ከ24 ሰዓት በኋላ ወይም ደግሞ በማግስቱ ለገበያ ልታቀርቡት ትችላላችሁ ማለት ነው። ኦኬ የምፈልገው ቲክነስ ወይም ደግሞ ውፍረት ድረስ ጨው እየጨመርኩ በቀስታ ማስለዋለሁ ማለት ነው። አሁን ላይ አረፋ ስላለው ብዙ ውፍረቱ አይታየንም። ነገር ግን አረፋው ከወጣለት በኋላ ወፍራምና ክላውዲ የሆነ ገጽታ ይኖረዋል።